ማግኘት ነው። ሃሌሉያ አሜን። ሼካፓራላቦ ትጸድቃለህ ክርስቶስን ካመንክ። ለምን? የእሱ ጽድቅ ለአንተ ይሆናል። የአንተን ኃጢአት በመስቀል ላይ ወስዶታል። አሜን። የታረደው በግ የይሁዳ አንበሳ የምንሰብክለት ጌታ ሞቱ የቀረ አይደለም። እሱ በሞት ላይ ስልጣን አለው። ሞቱ ይሽሯል ይላል መጽሐፍ። እሱ ሞቱ ይሽሯል። ኢየሱስ በሞቱና በትንሣኤ ሞትን ገደለው። ኢየሱስ ጌታ። ይሄ ምስራች ነው። ኢትዮጵያ ትንሣኤሽ ኢየሱስ ነው። አሜን። አዲስ አበባ ትንሣኤሽ ኢየሱስ ነው። አሜን አሜን። ትንሣኤሽ ኢየሱስ ነው። አሜን። ተስፋሽ ኢየሱስ ነው። አዲስ አበባ አሜን። ነፃ የሚያወጣ እሱ ነው። እሱ ከጨለማ ስልጣን አዳነን ይላል። ወደ ፍቅርሽ መንግሥት አፈለሰን። ሃሌሉያ። ክርስቶስን መቀበል ማለት የመንግሥት ለውጥ ነው። የምን መንግሥት? ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከኃጢአት ወደ ጽድቅ። ሃሌሉያ ሃሌሉያ። ኢየሱስ ታሪክ ይሰራል። ሃሌሉያ። ብታምንበት ዘላለምን ይቀይራል። ኢየሱስ ጌታ። ሃሌሉያ። በክርስቶስ ማመን ማለት ከሞት ወደ ሕይወት ማምጣት ነው። እንደዚህ ይላል መጽሐፍ። በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጅ ቢኖረው እሱንም ሰጠን። አሜን። ኢየሱስ ሃሌሉያ። ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። የኃጢአት ዋጋ የኃጢአት ደመወዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ ጌታችን የዘላለም ሕይወት ነው። አሜን። ኢየሱስ ያድናል። ሃሌሉያ። ክርስቶስን መቀበል ማለት ከሞት ወደ ሕይወት መምጣት ነው። ኢየሱስ ጌታ 7 ነገሮች በመስቀል ላይ ተናገረ። ከነሱ አንዱ ተፈጸመ ነው። ተፈጸመ። ምን ተፈጸመ? ኃጢአት ተፈጸመ፣ ሞት ተፈጸመ፣ እርግማን ተፈጸመ፣ በሽታ ተፈጸመ፣ ኩነኔ ተፈጸመ። ኢየሱስ ጌታ ሁሉ ፈጸመው። ሃሌሉያ። ኢየሱስ ሃሌሉያ ሁሉ